ፈልጌ አይደለም። ብቻ እኔና አንቺ የተገናኘንበት ምክንያት ሀይሚን ማስቀናት ነው አይደለ? አልነበረም። ነበረ። አንድ ያወራ ነው አይደለ? ላንተ እንደዛ ነው የሚመስለው እኮ ለኔ እኔና አንቺ ያወራንበት ምክንያት ነው አይደል? ነው ላንተ እኮ ሀይሚ ስሚኛ፣ ቀና በይ። ምክንያታችን እሱ ነበረ። እሺ የምታውቂው ነገር ነበር ነው እንደዛ ያልሽኝ? አዎ እንደምትወድህ አውቃለሁ። በምን አወቅሽ? አወቅኩኝ። እንዴት? እኔ ነግሬያታለሁ። ያኔ ነው ተስፋ የቆረጥኩት። ገባ? ፈልገው ነበር የመሰለኝ ከሷ ጋር እያንዳንዱ የምታደርጋቸው ነገሮች ምናምን። ሀይሚ ፈልገው ነበር ተብሎ ነገራቶች ዝም አይባልም እኮ። ምን ላድርግ? እሺ ምክንያቱም የምታደርጉት ነገር በሙሉ በቃ እንደዛ ነው እንዴ? ፈልገው ነው እኮ የሚመስለው። እኔን ለማስቀናት እንደሆነ እኔ በምን አውቃለሁ? እኔ ምንድን ነኝ? እኔ ሰው እኮ ነኝ። እንዴት አስባለሁ? እሺ ለምን አልነገርሻትም? ይህን ነገር ከምትነግሪያት እኔ የተገናኘንበት ምክንያት ቢያንስ አልነግሪያትም ነበር? ይሄ ይቀድማል ወይስ ያኛው ይቀድማል? ያኛው ነው የሚቀድመው እንጂ ለእኔ ደግሞ ይሄ ነው የሚቀድመው። እሺ ለእሷ መንገር ምን አስፈለገ? ከህይወታችሁ እንደወጣ ሊሆን ይችላል ማለት። ሀይሚ ተረጋጊ በቃ ረሽ። እሺ በቃ እኔ ደስታን ነው የምመኝልህ። በቃ ደስተኛ ሁን። እሺ ለዛ ነው የራስሽን ህይወት የጀመርሽው አንቺ ጀምረሻል። የምር ምን ላድርግ? እሺ ከህይወት ለመውጣት እኮ ከኔ ህይወት ለመውጣት እኮ ግዴታ እኮ ወንድ ጋር መሄድ አይደለም ማለት ቢያንስ አንተን መርሳት ይሆንልኛል። በዛ ምክንያት ምናልባት ለራሳህ እችላለሁ። ይህ አንተን ለመርሳት ምናምን እኔ እየቀለዳችሁ አይደለም። በእግዚአብሔር እየቀለድሽ ነው ማለት ይህን ስለተናገርኩ ሊደብረው ይችላል። አሁን ይህን ቪዲዮ ሲያየው ማለት ነው ማለት እሱን ለመርሳት ምናምን ተጠቀምሽብኝ ምናምን ሊለኝ ይችላል። ግን አይደለም፣ እንደዛ አይደለም። በቃ ራሴን ደህና ማድረግ አለብኝ። ከእናንተም ህይወት መውጣት አለብኝ። የራሴን ህይወት መጀመር አለብኝ። ቢያንስ እኔ ሴት ልጅ ነኝ። እንደዛ ስትነግረኝ አለመረዳት አልቻልኩም። ስለዚህ ያለኝ አማራጭ ከህይወታችሁ መውጣት ብቻ ነው። ማን ነኝ? ምንድን ነኝ? እሷ ታፈቅርሃለች። አንተ ደግሞ ደስተኛ መሆን አለብን። እኔ እናንተ ደግሞ ሁሌ ጭቅጭቅ ብቻ ነው። አንድ ቀን ተስማምተን አናውቅም። ስለዚህ ደስተኛ መሆን አለብህ ብሩኬ። በቃ ልኝ ከዚህ በላይ ከቆዩ